ያለሁበት ስቴት ነኝ ካንሳስ እቀበልሻለሁ ውዴ ሌላ እሱም ቤት ያልቀበልም ማንንም አልቀበልም ማንንም አልፈልግም እግዚአብሔር ይስጣችሁ እኔ በግልጽ ነው የምናገረው እንዴ ሀበሻ በኢየሱስ ክርስቶስ ስም ምን ነው ሀቢባ ባለፈው ስትናገር ትክክል ስትሉ አለበት ቤቴ ምግብም አላበላችሁ ስትል ቤታ ስትሆን ነው እንዴ ነፍሳችሁ የምትጨነቀው እንዴ ምንም እኮ የተለየ ነገር የለም ሀቡያ አርግዛ ተናገረች እኔ ደግሞ ሳላረግዝ ተናገሩ ልዩ አንድ አይነት ወሬ ነው ያወራነው እኔና ሀቢባ ስለዛ በአጭሩ ማናችሁም ቤት ያትመጡ ምንም እናንተ ጋር አልመጣም ባላችሁበት ተቀመጡ እንዳትመጡ አልመጣም እንዴ በቃ አጭር አማርኛ ዳይ ማንንም ሰው አይመጣም እዚህ ያይመጡ ምን ያበሻ ቂጡ መዶሻ ኮሮኮንች ቂጦች እዛው ተቀመጡ እንዴ መታችሁ እኮ እስካን እኮ ነው የምታደርጉት እኮ እንዴ እስካን እኮ ነው የምታደርጉት ከእግር እስከ ጭንቅላ አንዴ ላጣርጋችሁ ታያላችሁ ስታወሩ ሪከርድ እንዴ ጉቺ ያለች አልሰማችሁ እንዴ ዱባይ ውስጥ የተፈጸመውን ምግብ እየበሉ እኮ በዚህ ስልክ እየቀረጹ እኮ ነው ከዛ ሰው ያሳማችኋል እኔ ደግሞ እናቴ ቂጤን ብትይዙ በአፍ የምተነፈስ ሴትዮ እንትና ስትሉኝ እንትና እንዲያደርጋ በዚህ ወጣ በዚህ ገብታ በአንዴው እምተረተር ሴትዮ እኔ ለሰው አልሆንም እኔ ለማንም አልሆንም እኔ ለብቸኝነት ነው የምሆነው እንዴ ገና ውሃ አልጠጣም በደረቁ ነው የማወራው ገና እኔ አንድ ሰው ይዞኝ ማለት ነው ቤታዬ ጉቺ ያቺ እባብ ያቺ ጥቁር እባብ ሆዷ ጥቁር እያል ስቀጥል ሪከርድ አድርገሽ ቀርተሽ ማስፈራሪያ ልታደርጊ ምን ቦጣኝ እኔ ምን ቦጣኝ ጥሬ ስጋ ካማረኝ እበላለሁ ዘልዝዬ እንዴ ቅቅል ለቅቅል ነው የምንገናኘው እቀቅል ቤቴ ሽንኩርት ቲማቲሙ ማን ያዘብኝ አላገኛችሁም 4 ነጥብ ማንንም አንገናኝም በስመ አብ ወልድ እንዳላያችሁ እንዳትቀርቡ አጠገቤ ሁሉ የታቀሻለሁ ነው የምልሽ እኔ የታቀሻለሁ ቲክቶክ ምንድነው እኔ ማንንም አላገኝም ውዴ እኔ አባቴ ራሱ ባገኘው ማለት ቤተሰብ ራሱ ባለፈው ሄጄ ለወንድሜ ልደት ፎቶ ያዙ በህግ አምላክ ህግ ያግዳችሁ ማርያምን እዛ ሲያነ ለምን አነሰ ተጠየቃችሁ እንደዛ ነው ያልኳችሁ ማን ጠየቃችሁ ማን አንሱኝ አላችሁ አልነሳም ማርያምን ከአባቴ ጋር ብቻ አንሱኝ ማንንም ሰው ያስፈልገኝም ቤተሰብ ራሱ አልፈልግም ጋይስ ማናችሁንም እኔ አሁን ያለውበት ህይወት ሰላም ነው ሰው አላገኝ በላሽ ጠጣሽ በትልቁ ጎረሽ አማሽ የሚለኝ ሰው የለ ፈሳሽ ሸናሽ በፈሳፈሳለው ቤቴ ውስጥ እንዴ ቂጤን ሁሉ ነው የሚቆጣጠሩት እኮ የማህበረሰብ ቂጣችሁን ሁሉ ሳይቀር እንዴ እኔ አሁን ከፈለኩ ከሳሎን ቤት መኝታ ቤት ዘረጥ እያረኩ ቤት ማን ይቆጣኛል ማንም ሰው ቤት ግን ብለንግድነት ብትቀበሉ ቂጤን ሁሉ ቋጥሬ ምን ቦጣኝ ምን አጨናነቀኝ ምንም ተመስገን አምላክ እኔማ ደንበኛ የእድር ይሁን የቀበሌ ቤት በቃ ቁጭ ብዬ እድር ላይ ብጽፍ ያዋጣኛል አፈሰሽን መፍሳት አትችይ ሰው ቤት እኮ እናትዬ በብርጭቆ የሚያዳምጥ ማህበረሰብ አሜሪካ ተቀምጦ በብርጭቆ በሲኒ ብርጭቆ በር ላይ ደቅኖ ያዳምጣል ፈሳች አልፈሳች በገዛው ጠርተው ሊጋብዙሽ ጠርተው ፈሰሽን ቅጭሽን ይቆጣጠሩታል እኔ ምን ቦጣኝ ማንንም አላገኝም ለምን ይጨነቃሉ ማንንም ሰው አልገኝም አሁን ፊቴ በጣም ነው የሚያስጠላው ከፊላማ ወንድ ነኝ ከፊላማ ሴት ነኝ ግማሾች ላይ ጸጉር አለብኝ የደረት ጸጉር ሁሉ አለብኝ እኔ ምን አስዋሽኝ ደረቴ ላይ ትልልቅ ጸጉር ጥቅልል ጸጉር አለብኝ ምንም አላስፈልጋችሁም በአካል ብታይ የሆነ ድቁሬ ደቺ ነው እንደ ፈመሰችው የምትሏት አይነት ሴት ነኝ ስለዚህ 4 ነጥብ ማንንም አላገኝም ቴንክ ዩ ቬሪ ማች ስልኬ ሊዘጋ ነው ደህና አደሩ ደህና ዋሉ ደህና አምሹ ከ2 ሰዓት በኋላ መጥቼ ጊፍት ጋላሪን አስሞላለሁ በዚህ ኢነርጂ ነው ማስሞላው አይ ቤታይ ታምሜ እኮ ነበር ጋይስ ግን ከደቂቃዎች በፊት እኮ ያልኩ ሴትዮ አሁን ገባኝ በሽታ ቲክቶክ አለ መግባቴ ነው መቤቴ አሁን እግዚአብሔርን በጣም አሞኝ ነበር እኔም ብቻ መኩዬ እኔ እናንተ እንገናኝ መኩዬ ሳየው የጉቺን ፊት ከደበቀ እኔንም ይደብቃል ብዬ አስባለሁ መኩአው ስለ ጉቺ አንድ መጥፎ ነገር አልተነፈሰም ያ ማለት የጉቺን መልክ ከደበቀ የቤታየንም ይደብቅልኛል ደግሞ እንዲህ ብላችሁ አጣሉ ጉቺስ እንደፈለገች አይደል እንደምትሄድብኝ መኩዬ አንተስ ሚስጥር ደባቂ ነህ የጉቺንም ፊት ደብቀሃል ይሁን እንገናኛለን አንተን አምኛለሁ በጉቺ ታምናሃል እሺ ኪያ 4 ተሳደብ ይግዛ አላህ አሸንፍሪ በጾሙ አትሳደብ ምን ሆነሽ ነው ኪያ ርቦሻል ሁሉ ብሶሻል እኛ እንኳን ወዲ ባሰን በየኮመንቱ አንሳደ 4 ተሳደቢ ደውከስ አሁንም አልተለወጣችሁም እየተሳደባችሁ ነው ኦ ማይ ጋድ ሳምንት ቲክቶክ ባልገባ አሁንም ተሳደባላችሁ ኮሜንት ላይ ጂሰስ ክራይስት ዋይ ጋይስ ለምን ተሳደቡትኝ ላይክ ስድብ ግማታ ሙሻ ቦርኮ ላይክ ዘንድሮም ይሄ ማህበረሰብ አይለወጥም ሲያስፈራ አይደክመኝም ውዲያፌን አይደክመኝም እኔ እኮ ነግሬሻለሁ እናቴ እኔ ስትወልደኝ አልኩ ሰፈር ምጧ የመጣው አሉባልታ ላይ የሰው ያማች ክትክት ታርጋ ያማች ምጧ መጥቶ ነው የተወለድኩት እንጂ በእርግጠኝነት የሰው ልጅ ይሄንን ያህል ኢነርጂ የለውም ወይ የሆነ ነገር ካልተጠቀመ በስተቀር ለዛ እኮ ነው እንደዚህ ስለማውራ እኮ ድረግም ወስዳ የሚሉኝ እኮ እንዴ ኢነርጂ አልኩሽ የሰባት ሰው አንዱ ጓደኛዬ ምን ብሏል
7 ሰው ታስረጃለሽ ብሎኛል። ትክክል ያለው 7 ጎረምሳ ታስረጃለሽ ብሎኛል። ከዚህ በኋላ ማለት ነው 7 ወንዶች ባገባ 7ቱም ያረጃሉ። እኔ ቅብ ብዬ ነው የምቀመጠው። እውነቱን ነው፣ አልተሳሳተም። ይኸውልሽ 7 ቀን ማውራት እችላለሁ ምንም ሳይደክመኝ። ሰው ይታዘበኛል ብዬ ምን ጉርናት ይለኛል ብዬ አብዳለች ይለኛል ብዬ እንጂ 7 ቀን ሳላቋርጥ ስምጥቅ አድርጌ ወሬ ማውራት እችላለሁ። ማርያምን ነው። ውሃውን አልጠጣውኝም፣ እህልም አልቀመስኩም። አወራለሁ። ቴንኪው ለቲሸርቴ ቴንኪው። እኔ እናት ደህና አደሩ፣ ደህና አምሹ። እመቤቴን 1% ናት ስልክ የቀረችው። ሄደሽ ቶሎ ተመለሽ። እሺ ሀጂ እየፈለገሽ ነው። እኔ በስማም ያስቀየረው ማነው የተከለው የተሰፋው የትኛው ሰው? ምነው ሰርጀሪ ስባልለት እውነት ተመሳሳይ ከሴቱ አገኘው ብሎ ከኔ ጋር ሊጠቃስ? ትሰማኛለህ ሀጂ? ያንተ በትክክለኛ የታመነ የተጨበጨበ ከነ ማስረጃው ራስ የሚያመንክበት ነገር ነው። እኔ ባላመንኩበት ነገር ሰውነቴ ከሳሽ ተብሎ ሰርጀሪ ተሰራሽ ተብሎ ማአት የወረደብኝ ሴት ነኝ። ሰርጀሪ የተደረገ ሴት አለኝ ስትባል ምን ነው እኔን ፈለግ? ሀጂ የምትባል ሰውዬ እንዴ ሀጂ እየፈለገች ነው የምትሉት? ሌላ ለምን ይሆናል? ከሴት ሰርጀሪ አለች ከወንድ ነው አለው ሰርጀሪ ብሎ ሊጣበቅ ነው እኔ ጋር ሰውዬ። የኔ ምንም አይነት መረጃም ማስረጃም የለም እንዴ። ያንተስ ተመስክሮላል። እህት አልቀረች፣ ፍቅረኛ አልቀረች፣ የቀደመው ራስ አልቀረክ።